ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ ከስቱዲዮ ወጣ ብለን የተለየ ስፔሻል ፕሮግራም ልንሰራ ነው። አንድ በተለመደ ቀን ስቱዲዮአችን መታ ያልተለመደ ታሪኳን የነገረችን ስንታየው እናት ነው። እሱም እናት ነው የምለኝ እኔም እናት ነው የምለው እስካሁን ድረስ። እሱ እናት ነው። አንቺ ማን የምትይው? እናት። እንደምታስታውሱት ስንታየውና ባለቤቷ በፍቅር ይኖሩ ነበረ። ታዲያ መውለድ ሳይችሉ ቀረና ለሕክምና ሆስፒታል ሄዱ። ተመርምረው ውጤቱን ሲሰሙ ግን ውጤቱን ለመቀበል ከባድ ነበር። ከዜሮ በታች ነው ያንተ የዘር ፍሬ እና እሷ ምንም ችግር የለባትም ምናምን ነገር ተባለ። በቃ ራስ መቆጣጣር እንዴት በቃ ምን እንደማያወራ ሁሉ ግራ ገባው። ዝም ብሎ ለአንድ 30 ደቂቃ ቁጭ አለ። ያ በሰፈሩ የሚወደደው የጅቡቲ ሹፌር ከጅቡቲ ሲመጣ ለአካባቢው ሰው ሁሉ እቃ ተሸክሞ አምጥቶ ለጎረቤቶቹ የሚያከፋፍለው ያ ደግ ባለቤቷ መውለድ እንደማይችል ሰምቶ ተጨነቀ። እዚህ ተቀምጬ ይሄን ከማሰላስል ወደ ስራዬ ልመለስ ብሎ ወደ ጅቡቲ ሄደ። እንደተለመደው ባለቤቷ በደስታ ይመጣል ብላ ደጅ ደጁን የምታየው ስንታየው ያሰበችው አልሆነም። መራመድ የማይችል መናገር የማይችል ሰው ሆኖ በአምቡላንስ ቤቷ መጣ። ከአደጋው በኋላ ባለቤቷ መናገር ሳይችል መራመድ ሳይችል ለ18 ዓመት ህመምተኛ ሆኖ አልጋ ላይ ዋለ። እንደምን አለ አቶ ለማ? በቃ ስንታየው ይበቃሻል፣ እስካሁን ድረስ ምትቺውን አርገሻል፣ ለእግዚአብሔር ያለ ያግዘዋል፣ ገጠር ውሰጅና አንድ የቆርቆሮ ቤት እንስራለት፣ እዛ አስቀምጪው፣ ኑሮሽን ግፊ፣ አግቢ፣ ውለጂ አሏት። በፍጹም አላደርገውም፣ ያ ደግ የምወደው ባሌን ትቼ አልሄድም፣ እግዚአብሔር ያድንልኛል፣ እስከ መጨረሻው አሳክመዋለሁ፣ ከዳነ ሕይወትን አብረን እንገፋለን፣ ከሞተም ቀብሬው ይሄዳለሁ ስትል ለ18 ዓመት እያስታመመች ጸናች። እንደው ለስንታየው ያሉትን ፍቅር አክብሮት ግለጹልኝ ብል ምን ብለው ይገልጹላታል? እንደምንም ብለው ተሸገሩልን። አሁን እንኳን ይድንልኛል የሚል ተስፋ ነው እንጂ ያለው ይሞታል የሚል ተስፋ የለኝም። አሁንም ከ18 ዓመት በኋላ ይድናል። ይድናል። በቃ ይድንልኛል። መብራት ታድንልኛለች። ቆሞ ይሄዳል። መቤቴ በምታውቀው እውነቴን ነው የምልህ። ይድናል። ደግሞ እኔ መድኃኒዓለም አያሳፍረኝም። ከዚህ የበለጡትን ጉዶች አሳልፌያለሁ። ይድናል። በእርግጠኝነት ነው የምነግርህ። በመጨረሻ የሚበላ እየጠፋ መጣ። የቤት ኪራይ ጠፋ። የሚኖሩበት ችግር ፈተና ሆነ። በዚያ የስንታየው ማጀት ሞላ ወይ? የቤቷስ ዕዳ ተከፍሎ ስንታየው አረፈች ሆይ? የእግዚአብሔርን ድንቅ ሥራ ታዩ ዘንድ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን። መኖር የሚፈልጉበት ቦታ ዋጋና አከፋፈል ሊገናኝ ነው። ለማንኛውም የአዲስ አበባ ክፍል አማካይ በሆነችው መገናኛ ከየካ ክፍለ ከተማ ጀርባ ወይም ቤልቪው ሆቴል አጠገብ አዲስ አፓርትመንቶች በሽያጭ ላይ በ40% አከፋፈል 40% ውል ሲዋዋሉ 60% ደግሞ ቆጥበው ቤት ሲረከቡ በሚከፍሉበት አከፋፈል ከ4 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ሙሉ ለሚከፍሉ ደንበኞቻችን ዳጎስ ባለ የ35% ቅናሽ ከ2.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እየሸጥ መሆኑን ስናበስር በደስታ ነው። ቅናሾቻችን ለተወሰኑ ቤቶች ስለሆኑ ቀድመው ይምጡ። ለበለጠ መረጃ በስልኮቻችን ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እዚህ ጋር እንደምታዩት ቤተ ሄራኒ መንፈሳዊ ኢቨንት አዘጋጆች ናቸው። ስንታየው ጋር ልንሄድ ነው ስንላቸው እሷ ጋር መገኘትና አብረን ማመስገን እንፈልጋለን ብለው አብረውን ተገኝተዋል። B888 ህዝባር 28 ስንታየው በዕጣ የደረሳት ቤት ነው። እንግዲህ የዚህም ቤት ዕዳ
ነፃ ለማውጣት ነው እንግዲህ እናንተን ጠርተን የነበረው። ምንችለውን ነገር ብናግዛት ይሄ ቤት ተከፍሎ ወዳው ነፃ ይወጣል፣ ስንታየውም አረፍ ትላለች ብለን ነበር። አሁን እንግዲህ ደርሰናል። እንገባና በህይወቷ ምን ተፈጠረ፣ ምን አዲስ ነገር አለ፣ እዳዋስ ተሰረዘ ወይ፣ ቤቷስ በበረከት ሞላው የሚለውን እናያለን። አሁን ወደ ስንታየው ቤት። እዚህ ቤቶች ስንታየው እንደምን አለሽ? ደህና ነሽ? እንደምን አለሽ? ደህና። ኧረ በስመ አብ ስንታየው ነች። ደህና ነሽ ወይ? እንደምን አለሽ? በስመ አብ እንዴት እንደምል አላውቅም። እኔ እንግዲህ ቤቴ እንደ ፈቃዷ ሆናለች። እንኳን ደስ ያለሽ። አምሮብሽ ስላገኘሽ በጣም ደስ ብሎኛል። እግዚአብሔር የተመሰገነ። ኧረ ለስንታየው እስኪ እባክሽ ስንታየው ዳግም ስላገኘሽ በጣም ደስ ብሎኛል። አሜን። እንኳን ደስ አለ። ደስ ብሎኛል። እግዚአብሔር ይመስገን። እንግዲህ ብዙ ሰዎች ስንታየው እንዴት ሆነች እያሉ እየጠየቁን ነበርና እኛ ፕሮግራም ላይ ተገኝተሽ ታሪክሽን ካካፈልሽን በኋላ በጣም ብዙ ሰዎች ልባቸው ተነክተዋል። ከአንቺ ጋር አብረው አልቅሰዋል። ህመምሽን ታመዋል አብረውሽና በጉጉት እየጠበቁ ነው ነበር። እንደውም ደግሞ እንዴትም እንደጠየቅኩሽ አላውቅም። አሁን እናንተ ቤት ምን የሚበላ የለም እየጠየቅኩ የዛን ቀንና ድንገት አፌ ላይ ቤታችሁ ውስጥ አሁን ጤፍ አለ የተፈጨ? የለም። ፍሩ ዱቄት አለ? ክርስቶስ በማቆም ነው የለም። በርበሬ የለም? እሱም ቢያንስ ከ4 ዓመት ምን 4 ዓመት በቃ ወደ 6 ዓመት 7 ዓመት ይሆናል እሱ ከተዘጋጀ ጭራሽ። በምን እንደምትኖሩት ታዲያ? ሰው እንግዲህ ሁላችንም በጉጉት መስማት የምንፈልገው የስንታየው ቤት በደስታ ሞልቷል ወይ? ማጀትሽ ሞልቷል ወይ ስንታየው? አዎ እግዚአብሔር የተመሰገነ ከመባለው በላይ ሞልቶ ተርፎ ሁሉም ነገር ተርፎ ቁጭ ብሏል። እግዚአብሔር የተመሰገነ። እልል በሉ እስቲ። መድኃኔዓለም ክብሩ ስፋኔ ጌታ ሁሉም ሞልቶ ተርፎ ቁጭ ብሏል። ለአመት እንኳን እግዚአብሔር እድሜ ቢሰጠን ከአመትም በላይ የሚሆነው ከቀን አልፎ ለአመት የሚሆን ቤት ሻለ አመትም የሚያልፍ እግዚአብሔር ይመስገን። ስለ እውነት ስነግርህ ከአመትም የሚያልፍ እንዴት አድርጌ እንደምናገር መድኃኔዓለም የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አዎ ተመስገን። አይ በቃ መጣና አንቺ ጋር ጓዛችን ይዘን እግዚአብሔር ይመስገን። አመት የሚበላ ካለማ አዎ መጣል ምን ችግር አለ? እድሜ ለኢትዮጵያ ሕዝብ ከጣሪ በታች እድሜ ላንተ ለኢትዮጵያ ሕዝብ እንዴት አድርጌ እንደምነግርህ አላውቅም። ብቻ ስንታን ደጋግ ኢትዮጵያኖች አሉ። ችግርህን ራብህን ካንተ ጋር ምራው ሁሉም ሞልቶ ተርፎ ዛሬ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ መድኃኔዓለም ክርስቶስ። የተወደዳችሁ ተመልካቾች ያለነው ስንታየው ቤት ነው። ይህ የስንታየው ጓዳ ነው። መድኃኔዓለም የተመሰገነ ይሁን። ሞልቷል። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም የተመሰገነ ይሁን። እግዚአብሔር ይመስገን። Arresa
የተወደዳችሁ ተመልካቾች እየተከታተላችሁ ያላችሁት የንቁ ፖድካስትን የምስጋና ፕሮግራም ነው። ያለነው ስንታየው ቤት ነው። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ ተገኝታችሁ እንግዳ ሆናችሁ ታሪካችሁን ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ልታደርጉ በአክብሮት እንጠይቃችኋለን። ከጅቡቲ ሲመለሱ ለጎረቤት ሁሉ የሚተርፍ አስቤዛ ሸምተው መጥተው በረንዳ ላይ ገልብጠው የሚያከፋፍሉት አቶ ለማ እነሆ ዛሬ በምስጋና ፕሮግራማችን ላይ መሀላችን ተገኝተዋል። እሳቸውም ስለተቀላቀሉን በጣም ደስ ብሎኛል። እንደምን አለ አቶ ለማ? እግዚአብሔር ይመስገን። ተመስገን። አጨብጭቡ እባካችሁ። እግዚአብሔር ይመስገን። ደህና ነህ ወይ? እየበረታህ ነው? አላሁ እግዚአብሔር ይመስገን አላሁ። ዛሬ ብዙ እንግዳ በዛ አይደል? እዚህ ቆንጆ ነው። ቆንጆ ነው። ደስ ብሎሃል? በጣም በጣም። አሁን እንዴት ነህ? እግዚአብሔር ይመስገን ደህና ነህ? መናገር አልችልም እንጂ እየተናገርክ እኮ ነው። ጥርስ ተሰብሯል። መናገር በደንብ አትችልም እንጂ ደህና ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የስ መድኃኔዓለም የተመሰገነ ይሁን። በደንብ ነው መናገር የምትችለው። እየሰማሁ ነው። እሺ መናገር ይከብደኛል። ጥርሴ ተሰብሯል። በጣም ይከብደኛል። ይከብዳል። ማስተርክል ሰውን ላሰራው ትሰማለህ? መስማት? እሰማለሁ። መድኃኔዓለም ማየት ካልችልም አንደኛዬ በጣም ችግር ነው። ማየት ብዙ አትችልም? አንደኛዬም አይጨርሰኝም። ቀኝም ይብኛል። ቀኙ አይም ብዥ ይልብሃል። ግራኝ ግን ያል መድኃኔዓለም አለ ደግሞ አሁን እሱ ያውቃል። ስለ ስንታየው ልጠይቆት ነው። ስንታየው ምን አይነት ሚስት ነች? ምን አይነት ልበሏት? እኔ እንደማውቀው ራሴ ማለት እንደ ራሴ ማዘ እንደ ራሴ ነች። የራሴ አካል ነች። የራሴ አካል ነች። እውነት ነው። ከዚህ በላይ አካል መሆን ምን አለ? ምንም በደንብ አሳይታናለች። አካል ሆና አብራ ዘልቃ ቀጥላ እዚህ ድረስ ጸንታ ቀጥላ በደንብ አካል መሆኗን አሳይታናለች። እዳው ተከፈለ ወይ? ስንት ብር የተላከው? ሰዎች ብር ላኩ ወይ? እዳውስ ተከፈለ ወይ? ይኸው በአጠቃላይ እዚህ ጋር የተላከው ሙሉ ለሙሉ ትራንስፈሩን አውጥቼ ከባንክ እዚህ ጋር ነው ያለው። ኧረ ዝም በይ። በእውነት ሙሉ ለሙሉ እዚህ ጋር ነው ያለው። ይሄ ከባንክ የተላከበት ስቴትመንት ነው? አዎ፣ ከዛ ያወጣሁት በአጠቃላይ እስካሁን ድረስ ስላክ የነበረ ነው። ተልኳል። አብረን እንደምረው ነው? አዎ፣ አብረን እንደምር። እግዚአብሔር ይመስገን። የተወደዳችሁ ተመልካቾች እንግዲህ ባለፈው የጠየቅነው 500 ብር ብንልክ 700 ሺህ ብር የቤት ዕዳ ይዘጋል ብለን ነው። ይሄው የላካችሁት ብር የላካችሁትን ብር ስንታየው እንዳለ ስቴትመንቱን አውጥታለች። እንደምረዋለን ማለት ነው። ሀና ትደምሪልናለሽ። 700 ሺህ ብር ሲሞላ እንግዲህ አንድ ላይ እየዘመርን መድኃኔዓለምን እናመሰግናለን ማለት ነው። እየደመርሽ ትነግሪኛለሽ። እስከዛ ድረስ እኔና ስንታየውን እንጫወታለን ማለት ነው። እንግዲህ ታሪክሽ እኛ ላይ አቀረብሽና ወደ ቤት መጣሽ። ሰዎች መደወል የጀመሩት መቼ ነው? ያኔ እንደምታስታውሰው ከሆነ አቡዬ ነበሩና ሰኔ 5 ነበረ። 1 ሰዓት ተኩል ይተላለፋል አላችሁኝ። 1 ሰዓት ተኩል አላችሁ። ልክ 1 ሰዓት ተላለፈ። ከ1 ሰዓት ተኩል በኋላ በቃ የስልክ ጥሪ የመጀመሪያ ከአሜሪካ ነው የተደወለልኝ። የመጀመሪያ እጅግ በጣም ያለቀሰ ያዘነ ከ1 ሰዓት በላይ ነው በቃ ያወራልኝ። በኋላ ሳስታውሰው ለካ እኔ እንደምደውልሽ ሌላ ሰው ይደውላል ብዬ ደነገጥኩኝ። ስለዚህ ሌላ ጊዜ ደውልሻለሁ በቃ ምንም ችግር የለው ብሎ ስልኩን ዘጋ። ከዛ በኋላ አርብ ማታ የተጀመረ አርብ ሌሊቱን ሙሉ እንደዛ አደረ። ስልክ ሙሉ ቀን ዋለ። ቅዳሜም እንደዛ ዋለ አደረ። እሁድም ዋለ አደረ። ምንድነው ዋለ አደረ ማለት? እየተደወለ ምንም በእውነት በእውነት ምንም አይነት ነገር እንቅልፍ የለ ምን የለ በቃ እስካሁን ድረስ እስከዚህች ሰዓት እስከ ዛሬ ሰዓት ድረስ ይደውላሉ። በቃ ይደውላል በቃ ሁሌ እንዴት ሆንሽ? እሱስ እንዴት ሆነ? የማዩ እንዲሁ ስልክ ብቻ አይደለም ያነቡ ያለቀሱ። ስለ እውነት ነው ምልክ መድኃኔዓለም በማቀው በቃ እንዴት አድርጌ እንደምነግርህ ካላቅም። ህፃናቶቹ አይዞሽ አማርኛ እመቤቴ ምስክሬና ቆይ ዝጋጅልኝ አሃና 200 ሺህ ገብተናል። የስ
እየተደመረ ነው። እስካሁን ሀና 200,000 ደምራለች። ከ700,000 200,000 ተቀንሰዋል። 500,000 ነው የሚቀረው። ምንም ጥርጥር የለውም ይሞላል። ቶሎ ቶሎ ደምሪልን። እንደው አቶ ለማ ላስቸግሮት ነው። ያው ፕሮግራም የሚሰራ ሰው ያስቸግራል። እሺ ለስንታየው ያሉትን ፍቅር አክብሮት ግለጹልኝ ብል ምን ብለው ይገልጹላታል? እንደምንም ብለው ተሸገሩልን። እወድሻለሁ ከማንም በላይ እወድሻለሁ እንደ ነፍሴ። ስለ እውነት ነው የምልህ። የሃይማኖት አባቶች ብዙውን ጊዜ ሲያለቅሱ አላይም። እኔ ያውቃሉ ያለውን ነገር ሁኔታዎቹ ስለምረዱና ስለማያውቁ መቼም በውስጣቸው ነው። ማውራት አቅቷቸው እስከ ሳምንት ድረስ ያለቀሱ ከእስራኤል ከኢየሩሳሌም ሳምንት ሙሉ ያለቀሱ ማለት በቃ ያለ አንዳችት ነገር ይቆዩና እንደገና ይደውሉና ደግሞ አሁንም በቃ ያለቀስን እኮ እንዴት አድርገን እናገኝሽ ቤት አድርገን ቪዲዮ ኮልሉና ከዛ በኋላ ደግሞ ያቅታቸውና ያቋርጡታል። የኢትዮጵያ ሙስሊም ኮሚኒቲ ናቸው ኖርዌይ የሚኖሩት። ደጋግሞ እንደገና እዛ ሀገር ውስጥ የሚኖሩት ሙስሊሞች ከቀብሪ ዳር አማርኛ ማይችሉት ሶማሌዎች አስተርጉመን እኮ ነው የሰማኑ። እንደገና ያወሩኝና እኛ እኮ ነግረናቸው ነው ሉኛ አጠገባቸው ያሉትን ነገር እያለቀሱ ያነቡ። ብቻ እንዴት አድርጌ እንደምነግር ካላቀም ነኝ ስማቸው መናገር ማይፈልጉት አቡነ ዘራ ብሩክ ያውቃል። ምንም አይነት ነገር ስሜ ስለ እግዚአብሔር ስሜን እንዳታነሺ እስከ መቼም ድረስ እስካለው ድረስ ላልተውሽ ምንም ብለሽ እንዳትጨነቂ እስከ ዛሬ ድረስ ብቻዬን ባልሆንና ይሄን ያህል ባልተጎዳው እስከ ዛሬ ድረስ ስለእውነት ነው ምልክ ከልቤ ስነግርክ ምን ነው ባልተጎዳው ላለሁ ነው ወይዘሮ ፍቅር ነው ወይዘሮ ጤና አዳምን ከምንም በላይ እኔ በጣም የሚያሳዝነኝ ደቡብ አፍሪካ ውስጥ 8 አመት ስፓናል ኮርዴም በጥይት ተመትቼ 8 አመት ሙሉ በጀርባዬ ነው ምተኛል። እሺ ከዛች ካቅሙ እኔ በቃ ራሴን መቆጣጠር አቃተኝ። እባከን ስለፈጠረ ካምላክ ብቻ ጸሎት አድርግልኝ። እኔ ምንም ነገር አልፈልግም አትላክ ግዴለሽ ይሄን እያየሁት ምናት ሃይምሮ ኖሮኝ ዝም ብዬ ተኝቼ እንትላለሁ። ፈጣሪ በዚህም ሊረዳኝ ይችላል። ቅድም አቶ ለማ ማነው ቡና ቆንጆ የሚያፈላው ሲባል እሷ ነች እያሉ ነበር። እሷ ነች ትችላለች። አዎ በጣም ጎበዝ ነች። አዎ ተነስር ይያሉ ባለ ምግብስ ቆንጆ ነው የምትሰራው። ጎበዝ ነች፣ ባለሙያ ነች። የእውነት እንደው ለእሷ እንዳያደሉ የእውነት ድሮም ታውቃለች፣ አሁንም ታውቃለች። እንደገና ደግሞ ይሄ በረዶ ሀገር አሜሪካን ሀገር ውስጥ ነው ቀንም ሌሊቱ የማይታወቅበት ሀገር ልጅቷ የራሷ ልጅ በጣም ታማሚ ናት። ዊንቸር ላይ እንደዚህ አድርጋ በቪዲዮ ኮል ስናወራ እኔ ራሴችን 12 አመት ልጄው እንደምታየት ነው በእንደዚህ አይነት ሁኔታ ነው ያለችው። ነገር ግን ራሴን በቃ ሃይምሮዬን ሳትኩኝ ማንነኝ የምለው ነገር በቃ ወደ ራሴ ስመጣ በጣም ከባድ ነገር ሆነብኝና በቃ ችግር የለም አይዞሽ ብር እንኳን ቢያጡ ለቤተሰቦቻቸው ከዚህ ምልኩላቸው ከዚህ ወደ ውጭ ምላክላቸውን አስቤዛ ቤተሰቦቻቸው ሽሮ በርበሬ በሶ ምናም ነገር አሽጎ ምልኩትን ለሷ ስጡልን። አዎ ለሷ አካፍሉን እኩል አካፍሉን ከሷ ጋር እንካፈል እንጂ ብቻችን አንፈልግም ብቻችን አንበላም። በቃ እንደገና ራይድ ይዘው ይመጣሉ። የት ነው የሚመጡት? እኔ ጋር በቃ እመቤቴን በዚህ አንቺ ቤተሰቦች ይመጣሉ። በአጠቃላይ በቃ ከዚህ ከአዋሳ ይመጣሉ ከሻክሶ ከዚህ ድረስ በስልክ ምናምን ነገር አይደለም እዚህ ድረስ የመጡ ማለት ነውና ይመጣሉ። እኔ እውነቴን ነው የምልክ እንዴት ልበልክ ስሞ ጉልበቱን ስሞ ግንባሩ ስሞ አልቅሶ ማንም ያለቅሰው እነሱ ናቸው የሚያለቅሱት። አዎ እግዚአብሔርን ሰቀው ያለቅሳሉ እያዩት በቃ የሚመጡት እዚህ ጋር እሱን እያዩ ያለቅሳሉ። በቃ እኛ እንደዚህ አንጠብቅም። እዚህ ሲመጡ ምን ይዘውልሽ ነው የሚመጡት? ግማሹ ጤፍ ጥሬ ጤፍ። አዎ ይሄ አስቤዛው ይሄ ነው ብዬ ልነግርህ አልችልም። ምን ነው አስቤዛ ማለት? ምስር ዘይት ምናምን ነው። ዘይት እንደገና በአጠቃላይ ቤት ውስጥ ያስፈልጋል የተባለ ጥሬ ጨው ሳይቀር ብሪት ሳይቀር ይሄ ነው ብዬ እንዴት አድርጌ እንደምነግርህ አላውቅም። ከሚበሉት ላይ የቋጠሩ በርበሬ ሽሮ ልክ የመጀመሪያ ጊዜ አንተ እንደጠየከኝ ይደውሉ በርበሬው መጣልሽ አሁን
ከጎንደር ሙሉ ፈረሱላ በርበሬ የሚገርምህ ነገር ሙሉ ኩንታል በርበሬ ማለት በአሁኑ ሰዓት አስበው ከጎንደር እዚህ ድረስ መላክ በምን አይነት ቋንቋ እንደማመሰግን ምን እንደምል አላቅም። እኔ ስለ እውነት ነው የምልህ። ምን እንደሚሉሽ መጥተው ይዞ ሲመጡ ያንቺ ቤት ባዶ አይሆንም ነው? በቃ አብረን እስከ መቼም ድረስ ብቻሽን ያለቀስሽው በቃሻል፣ ብቻሽን የተጎዳሽው በቃሻል እስከ ዛሬ ድረስ። ያኔ ከጅቡቲ ሲመጡ ለስንታየው ምን ያመጡላት ነበር? ጨርቃ ጨርቅ ማመጣለሁ ጨርቃ ጨርቅ የሚያመጡላት እና ዘይት አመጣለሁ፣ ሱካር አመጣለሁ። አዎ በቃ ከስለበል ለጎረቤት ሁሉ ከታል ከዛ ይጨላ ከሰል ማጣል ለብሩ ተልፈምሰጥ ለጎረቤት ሁሉ ከሰል ይመጣል፣ ዘይት ይመጣል፣ ሱካር ይመጣል። በማደዳ ዘይት ይመጣል፣ ይሰጣሉ። ጅቡቲ ለምን አልወሰዷትም? እሷን ያኔ እንዴ ሴት አይገባም። ያኔ ይዞ መሄድ አይቻልም ሰው? አዎ አይቻልም። ኬላ አለ፣ ኬላ ፍተሽ አለ። የሶማሌ ኬላ አለ፣ እኛ ኬላ አለ፣ የኛ ኬላ አለ። ይዞ መግባት አይቻልም። ሴት አይቻልም፣ አይቻልም። መታወቂያ ሰይቶ ይገባ። ስለዚህ ስንታየው እዚህ ነው የምትጠብቀው? አዎ እዚሁ ነው፣ እዚህ ነው የምትጠብቀው? እዚሁ ነው። እናቶ ፍሩ ከአሜሪካን ስደውሉ አይዞሽ ችግር የለውም እናቶ ስራፌል እኔ ማን ልበል እነ ቅድስት እንደገና ደግሞ አረኔ ስማቸውን እንዴት አድርጌ ጠርቼ ልጨርስ? አይቻልም። የሁሉም በአጠቃላይ አብዛኛው ከግማሽ በላይ ከውጭ ነው የምደወለው። ከዚህ በፊት ከውጭ ሀገር ሰው ደውሎ ይሻቃል? አረ በፍጹም አያውቅም። በአጠቃላይ ከጫፍ እስከ ጫፍ ድረስ ነው ስደወል የነበረ። ከጫፍ እስከ ጫፍ ድረስ ነው። ኤርትራውያኖቹ አማርኛ አይችሉም። ኤርትራውያኖች ጋር ይልኝ ሀና ስንት ገባን? 400 ሺህ ገብተናል። አረብ አካቺስ መድኃኔዓለም የተመሰገነ ይሁን። 200 ሺህ ነበር፣ 400 ሺህ ተደምሯል። ስንት ቀረን? 300 ሺህ ነው የቀረን። 700 ሺህ ነው እንግዲህ የቤቱ ዕዳ። አሁን 400 ሺህ ደርሰናል። ሀና እየደመረች ነው። ኤርትራውያን ላይ ነው ያለሽው? ኤርትራውያንም ደውለዋል? ወይኔ በስማ ያነቡ እህቶቼ፣ ወንድሞቼ፣ አባቶቼ፣ የሃይማኖት አባቶች አትናገሪ ስሜን በቃ አትናገሪ፣ ሁሉም ስሜን አትናገሪ ነው በቃ። ለኔ ደግሞ በጣም ከባድ ነው። እኔ በአጠቃላይ መቤቴ ፌስቆ እኔ ማላቃቸው ከነ ልጅሽ የምታቂ ጠብቅልኝ እናቴ ድንግል ማርያም በቃ ሌላ ምን የምባለው ነገር የለም። አሁን 473 ሺህ ብር ደርሰናል። 227 ሺህ ብር ይቀረናል። እስቲ እዚህ ብር ላይ ደግሞ የምንጨምረው ነገር አለን። እዚህ ስንታየውን ለመጠየቅ ስንመጣ ስንታየው ጋር ልንሄድ ነው ብለን ስንነግራቸው ደስ ይለናል፣ ስንታየውን ሄደን ብናገኛት እኛም የምንችለው ነገር ብናደርግ ብለው የመጡ እንግዶች አሉ። እዚህ ብር ላይ እንግዲህ ሰርፕራይዝ ነው፣ የሆነ ብር እንጨምራለን። የቤቱ ዕዳ ይዘጋል ማለት ነው። ስንታየው ዝግጁ ነሽ? አረስ ተቀምጭ። የተወደዳችሁ ተመልካቾቻችን እንግዳችን እንግዲህ ደርሷል። ረዴት ይባላል። ከቴምር ሪል ስቴት ነው የመጣው። እንኳን ደህና መጣህ። አመሰግናለሁ። እንኳን ደህና ቆያችሁኝ። ስለመጣህ በጣም ደስ ብሎኛል። ቴንኪዩ። ተመልካቾቻችን እንግዲህ ይህንን ፕሮግራም ስፖንሰር ያደረገልን ቴምር ሪል ስቴት ነው። ፕሮግራማችንን ስፖንሰር አድርጋችሁ እንዲሁም ደግሞ ለስንታየው ስጦታ እንሰጣለን ብላችሁ እዚህ ድረስ ስለመጣችሁ በጣም ደስ ብሎናል። እግዚአብሔር ይስጥልን። እኛም እናመሰግናለን። የስንታየውን ቪዲዮ አይተዋል? አዎ አይቼዋለሁኝ። ለሁላችንም ለጥንካሬ የሚሆነን ስንቅ የያዘ ቪዲዮ ነው እና እናንተም ለህብረተሰቡ ይህንን ቪዲዮ አውጥታችሁ ሚዲያችሁ ላይ ስላደረጋችሁት በጣም ደስ ይላል። በጣም ትልቅ ትምህርት ነው የወሰድኩበት። የትዳርን ትልቅነት፣ የእምነትን ትልቅነት እስከምን ጥግ ድረስ ሰዎች ይሄዳሉ የሚለውን በቃላት ሲገለጽና እንደዚህ ደግሞ በምሳሌ ስናየው የተለየ ነው ትርጉሙና እውነቴን ታሪክ በማየቴ እኔም ራሴ በጣም ትልቅ ትምህርት የተማርኩበት ለሌሎችም ደግሞ እንዲያዩ መክሬ እያዩት ያለና በጣም እየተማሩበት ያለ ነገር ነውና በጣም ደስ የሚል ነው። በእውነት ትልቅ ሰው ነችና ይህንን በማየቴ እኔም ደስተኛ ነኝ በጣም። እንግዲህ ስትመጡ ደግሞ ይህን ፕሮግራም ስፖንሰር አድርጋችኋል፣ እግዚአብሔር ይስጥልን። ከዚህም በተጨማሪ ደግሞ ለስንታየው ያዘጋጀነው ስጦታ አለ ብላችኋል። አሁን የቤቱን ዕዳ ልንከፍል ስንት 473 ሺህ
ደርሰናል። እነ ረዴት ስንት ብር ይጨምራሉ እዚህ ላይ እጃችሁ ከምን? እሺ እንግዲህ ስጦታው ብዙ ባይሆንም ነገር ግን ወይዘሮ ስንታየሁን ያግዛታል በተወሰነ ብለን የተወሰነ ስጦታ ነው ያመጣ ነው። ያው ድርጅታችን ቴምር ሪል ስቴት ደግሞ ያው ሪል ስቴት የሚሰራ ድርጅት ቢሆንም ቤት ቢሰራም ያው ህብረተሰቡ ላይም ደግሞ የበኩሉን አስተዋጽኦ ማህበራዊ ግዴታውን ይወጣልና እችን ትንሽ ስጦታ እንግዲህ በጣም እናመሰግናለን። አሜን። እግዚአብሔር ያክብርልኝ። አሜን። መድኃኔዓለም ይስጥልኝ። ረዴት በጣም ነው የምናመሰግነው። እንግዲህ ቴምር ሪል ስቴቶች 100,000 ብር ጨምረዋል ማለት ነው። ለቴምር ያስ 100,000 ብር ብቻ አይደለም። ይህንን ፕሮግራም እንግዲህ ፕሮዳክሽን ስንሰራ ደግሞ የሚያስፈልገውን ነገር ሸፍነው ስፖንሰር አድርገውናል። ለቴምር ሪል ስቴት ከልብ እናመሰግናለን። ስለዚህ ስንት ገባ ማለት ነው? 573,000 ብር ገብተናል። እንግዲህ እዚህ ድረስ ከመጣህ አይቀር ደግሞ ቴምር ሪል ስቴት አሁን ምን አለ? እሺ ቴምር ሪል ስቴት እንግዲህ በተመጣጣኝ ዋጋ ቤቶችና ሱቆችን እየገነባ ለህብረተሰቡ እያቀረበ ያለ ድርጅት መሆኑ ይታወቃል። አሁን ላይ ደግሞ ከመገናኛ የካ ክፍለ ከተማ ጀርባ አዲስ ሳይት ለሽያጭ አውጥተናል። እዛ ላይ ደግሞ የተለያዩ አከፋፈሎች አሉ። ከ2.7 ሚሊዮን ጀምሮ ስቱዲዮ አለን። በጣም ደግሞ ለህብረተሰቡ ይመቻል ብለን ደግሞ ያቀረብነው አከፋፈል 40% ከፍለው 60%ቱን ደግሞ ከ3 ዓመት በኋላ ቤቱን ሲረከቡ መክፈል የሚቻልበት አሰራር አምጥተናል። አሁን 40% ይከፍላል። ከዛ 60%ቱን ደግሞ ቤቱን ሲረከብ ከ3 ዓመት በኋላ ቆጥቦ መክፈል የሚችልበት አሰራር አምጥተናል። ሌሎችም ደግሞ ከዚህ በፊት የተለመዱት 20% ተከፍሎ 80%ቱን ከግንባታው ጋር መክፈል ወይም ደግሞ 65%ቱን በአንዴ ከፍሎ 35% ዲስካውንት ማግኘት የሚቻልበት ሁኔታዎችም አሉ። ሱቆችም ለሚፈልጉ ደንበኞች ደግሞ ከ2 ሚሊዮን ብር ጀምሮ ጠቅላላ ዋጋ ያላቸው ሱቆች እያቀረብን ስለሆነ ቤት ወይም ሱቅ የምትፈልጉ ሰዎች በሀገር ውስጥም በውጭ ሀገርም ያላችሁ ጎብኞን በስልካችን ደውሉ እንላለን። ስለዚህ ከውጭም ያሉ ሰዎች ከደወሉላችሁ በዋትሳፕ ያለው መረጃ ትሰጣላችሁ። በትክክል የተወደዳችሁ ተመልካቾቻችን እንግዲህ ቴምር ሪል ስቴት ይህን ይዞ ቀርቧል። የነ ረዴት ስልክ እዚህ ጋር ያለ መረጃ ከፈለጋችሁ ደውሉላቸው። ቴምር ሪል ስቴት የዘውትር አጋራችን ነው። እንደዚህ የምስጋና ፕሮግራማችንን ስንሰራ አብረውን ይገኛሉ። ዛሬም እዚህ ድረስ ስንታየሁ ቤት ድረስ መጥተው ፕሮግራማችንን ስፖንሰር አድርገው ለስንታየሁም ስጦታ ስለሰጡልን ከልብ እናመሰግናለን። እግዚአብሔር ይስጥልን። ረዴት አመሰግናለሁ። ቴንክ ዩ ሶ ማች። የስ መኖር የሚፈልጉበት ቦታ ዋጋና አከፋፈል ሊገናኝ ነው። ለማንኛውም የአዲስ አበባ ክፍል አማካይ በሆነችው መገናኛ ከየካ ክፍለ ከተማ ጀርባ ወይም ቤልቪው ሆቴል አጠገብ አዲስ አፓርትመንቶች በሽያጭ ላይ በ40% አከፋፈል 40% ውል ሲዋዋሉ 60% ደግሞ ቆጥበው ቤት ሲረከቡ በሚከፍሉበት አከፋፈል ከ4 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ሙሉ ለሚከፍሉ ደንበኞቻችን ዳጎስ ባለ የ35% ቅናሽ ከ2.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እየሸጥን መሆኑን ስናበስር በደስታ ነው። ቅናሾቻችን ለተወሰኑ ቤቶች ስለሆኑ ቀድመው ይምጡ። ለበለጠ መረጃ በስልኮቻችን ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ያኔ የነገረችን ነበር። ለእኔ ጨርቅ ይዞልኝ ይመጣል፣ ልብስ ይዞልኝ ይመጣል። ለራሱ ምንም አይገዛም ማለት ነው። ምንም አልፈልግማ። ለምን አልፈልግም? ለምን ሹፌት በቃችሁ ያለ እንቶታለኝ ዙረለን ለምሳሌ ቱታለ ሱሪ ያለ በቃ በቃ ለስራ አይሆንም ዘደታ አደብስሩ ሹፌር ቱታ ነው ልብሱ። የሹፌር ልብስ ቱታ ነው በቃ። ቆንጆ ልብስ የሚለብሱት እነ ስንታየሁ ናቸው። በቃ ቤት ዘመጣው ስንታየሁ ነች። በቃ እሷና ጎረቤቶች በቃ አውጭና ስጪ ይሉኛል አለች። ምንም አያደርግም ይሄ ልብስ አውጭና ለሰው ስጪ። እንኳን እሱ ወደ ውሳጡ ሳሙልቶ ቁም ሳጥን ውስጥ ያለ ልብስ እርሶ አውጭና ስጪ ይላሉ።
እሷ ተው ትላለች። እሷ ተው ትላለች። ትለብሰዋለህ። ወሰውታለህ ሻጣለ ሙሉ ሙለርሰም ምን ብቻ አውጪ ሳምሶን ባላ ምን እሷ ይቀመጥ ትለብሰዋለህ ትላለች። በቃ አንተ እርሶ ደግሞ ይውጣ ነው ይውጣ። ምን ቁጭ ብሎ ለሰው መስጠት ይሻላል። ይሻላል ቢቅጣል ቤት ምርቃት እድሜ ይቀጥላል። ለሰው ስጡ ነው። አዎ ይሄ ለእኔ ነው። እኔ ራሴ ብዙ ልብስ ነው ቁም ሳጥን ውስጥ ያለኝ። ከክፉ ነገር ይጠብቃል። ስለዚህ ልብስ ሰብስቦ ከማስቀመጥ ለተሸገረ ሰጥቶ መመረቅ ይሻላል። ይሻላል። አስረኝ እንዴ ማይዘቡቶ አራስማ አይ አሁን ይሄ እኔ ራሴ አሁን የእርሶን ምክር ሰምቼ አሁን ሄጄ ትርፍ ልብስ አለኝ እሰጣለሁ ለሰው። በቃ ከዛ ምርቃት ምን ያደርግልኛል? ምርቃት ብዙ ግሬት ጋር ጣለት ይጠብቃል። ጣለት ይሰብቃል። ጤንነት ይጠብቃል። ከጣለት ከክፉ ነገር ይጠብቃል። እግዚአብሔር ግንኙነት አለ። እግዚአብሔር ግንኙነት አለ። ከእግዚአብሔር ጋር ግንኙነት አለው። ልብስ ምን ያደርግልኛል ታዲያ? እኛ ጋር ስትመጪ አካውንትሽ ላይ ስንት ብር ነበር? 400 ብር። 400 ብር ብቻ ነው የነበረሽ? ሀና እየተንቆራጠጠች ነው። የሆነ ዜና ያለ ይመስለኛል። የቴምር 100 ሺህ ብር ተጨምሮ ያለነው 573 ሺህ ብር ነው። የቤቱ ዕዳ የሚዘጋው 700 ሺህ ብር ሲሞላ ነው። 127 ሺህ ብር ነው የሚቀረን ዕዳው እንዲከፈል። አንቺ ፊት ላይ የማየው ፈገግታ ግን የ100 ምናምን ሺህ ብር ብቻ አይመስለኝም። 375 ሺህ ብር የተላከኝ 375 ሺህ ብር አንድ ሰው ብቻ የላከው 375 ሺህ ብር ተገኝቷል። እንኳን ደስ ያለን። ዕዳው ተዘግቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ስንታየው አዘጋጅታ የጠበቀችን ስቴትመንት ሲደመር አሁን 800 ሺህ ብር አልፈናል። እነሆ ስንታየውን ያስጨነቃት የቤት ዕዳ ተዘጋ። መድኃኔዓለም የተመሰገነ ይሁን።
እግዚአብሔር አለ። እመቤቴ ለምን ተውሽኝ? እሷን እያያት ፊት ለፊት ለምን ተውሽኝ? እመቤቴ ለምን ተውሽኝ? ለምን ዝም ትያለሽ? ይሄን ነገር በቃ እንትን ስል ደጋግሞ ወደ እሷ እያየ ሳያለቅስ ምናምን ነገር እሰማለሁ። ለምን ተውሽኝ? ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ምስጋና ጨለማ ውጦኝ በጠላት ሀገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶች ርስት ከአገር ወጥቼ በአሕዛብ ወገን ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሀሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና እናት አባቴ ባያስታውሱ ይቻለም ንቃ መፍታቤት ተወኝ አንቺ ካለሽ ምን እሆናለሁ አውሎ ንፋሱ ባሕሩን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺ ምስጋና ውለታሽ ነው ግን አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ልዑል እግዚአብሔር የተመሰገነ ይሁን። የምንገኘው በነስንታየው ቤት ነው። ይህንን ዝማሬ ደግሞ ያሰሙን ቤተ ሄራኒ ኤቨንቶች ናቸው። ዝማሬ መላእክት ያሰማልን። በጣም እናመሰግናለን። እግዚአብሔር ይስጥልን። እስቲ ባካችሁ ለቤተ ሄራኒዎች ምንም አይነት ሃይማኖታዊ ኤቨንት ካላችሁ ደውሉላቸው። መተው እናንተ ጋር ተገኝተው ፕሮግራማችሁን በምስጋና በዝማሬ ያደምቁላችኋል። ደውሉላቸው። አብራችሁን ስለቆያችሁ ስለመጣችሁም ከልብ እናመሰግናለን። እግዚአብሔር ይስጥልን። ድምሩም ይቀጥላል። ሀና እየደመረች ነው። ስንት ብር እንደደረሰም እንሰማለን። ስንታየው የምትነግረንም ነገር አለ። አብራችሁን ቆዩ። ዛሬ እንግዲህ ለምስጋና ነው እናንተ ቤት የመጣ ነው። ስላገኘን በጣም ደስ ብሎናል። ስንታየው መታ ስላንተና ስለሷ የፍቅር ህይወት ከዛ በኋላ ስላጋጠማችሁ ነገር በሙሉ አጫውታን። የኢትዮጵያ ሕዝብ በሙሉ ሰምቷል። በአንተ ደግነት በጣም ተደስቷል። አንተ ላይ በደረሰው ነገር ደግሞ በጣም አዝኗል። ከዛ በኋላ ደግሞ ስንታየው አንተን ለማስተማም ባሳለፈችው ሁኔታም ደግሞ በጣም የኢትዮጵያ ሕዝብ አዝኖም አልቅሶም ከዛ በኋላ ደግሞ ተምሮበታል። ለህይወቱም በደንብ የተማርንበት ታሪክ ነውና ታሪኩን ከሰሙ በኋላ ደግሞ እንግዲህ ኢትዮጵያውያን እኛ ወንድምና እህቶቻቸው አለን፣ ከጎናቸው እንሆናለን፣ በምንችል በሙሉ እናግዛለን ብለው እንግዲህ ተረባርበው ዛሬ ለምስጋና የመጣ ነው። ቅድም እንግዲህ አብረን ዘምረን እንዳመሰገን ነው። ይሄ ያላችሁበት ቤት እንግዲህ ዕዳ መድኃኔዓለም የተመሰገነ ይሁን ተከፍለዋል ማለት ነው። እግዚአብሔር ይመስገን። ምን ተሰማህ? እንደው ደስታ ነው። እግዚአብሔር ይመስገን። ቁሉ ደስታ ነው። ደስታ ነው። ቀጥሎም ደግሞ እንግዲህ ሕክምናህን ከተከታተልክ ደግሞ እንደ እግዚአብሔር ፍቃድ እግዚአብሔር ያለው አይደል የሚሆነው? እግዚአብሔር ያለው ነው የሚሆነው። እግዚአብሔር አሁንም እናንተ ቤት እንግዲህ በበረከቱ ገብቷል። የስንታየውን እንባ እንዲታበስ አድርጓል። አሁን ደግሞ ያንተ ሕክምናን የሚቀረው እንግዲህ
ያው አሁንም ኢትዮጵያውያን እየተመለከቱ ነው። እንደምታዩት እንግዲህ እነ ስንታየው ቤት ደስታ ገብቷል፣ በረከት ገብቷል፣ እዳዋ ተዘግቷል። የሚበላ የሚጠጣ ችግር የለም። አሁን መድኃኔዓለም የተመሰገነ ይሁን። አሁን የሚቀረን እንግዲህ የአቶ ለማ ሕክምና ነው ማለት ነው። አሁን ሕክምናው በሂደት ላይ ነው ያለው አይደለም? አዎ ነሐሴ 11 ነው ቀጠሮ። ቀጠሮ ምንድን ነው? ለምርመራ ነው? ለምርመራ ሳይሆን ይኸው ሙሉ ለሙሉ እንደ መልሰው ደሙ እንዳየና አይኑ ላይ ብሬኑ ላይ እንደተኛ ለማየት ከዛ ቀጥሎ ሙሉ ለሙሉ አቅሙ ካለ ተከፍቶ ለመሰራት። አቅሙ ካለ ማለት የብር አቅም ካላችሁ ነው? አዎ። እዚሁ ሀገር ውስጥ ግን ሕክምናውን ማድረግ ይቻላል? ሕክምናው መጥተዋል አሉ። አሁን እዚህ ሀገር ውስጥ ማድረግ ይቻላል። ስለዚህ ገንዘብ መክፈል ከተሻለ ሕክምናውን ማድረግ ይቻላል። አዎ ማድረግ ይቻላል። ስንት ብር እንደሚያስወጣ ይታወቃል? ዛኔ ወደ ውጭ ሲባል 5,500,000 ብር ነበር የተባለው ውጭ ሄዶ ለመታከም። አገር ውስጥ ሲሆንስ? እስካሁን ድረስ እንግዲህ የዛኛው ነው አሁን እስካሁን ድረስ መሳሪያ መኖር ነው እንጂ የነገሩኝ የዚህኛው አሁን ይሄን ያህል ይፈጃል ብሎ አልነገሩኝም። አገር ውስጥ ስለሆነ የተወሰነ ነገር ይቀንሳል እናስባለን። እንግዲህ እግዚአብሔር ያውቃል። የመጨረሻ እንግዲህ ደግሞ ትልቁ ደስታችን የሚሆነው አቶ ለማ ታክመው ጤናቸው ሲመለስ ይሆናል። ደግሞ ይህን ያደረገ መድኃኔዓለም ደግሞ ይህንንም በጊዜውና በሰዓቱ ያደርጋል ብለን እናስባለን አይደለም? እንግዲህ አሁንም ይህን ፕሮግራም የምትመለከቱ ኢትዮጵያ ውስጥ ሆስፒታል ያላችሁ ብዙ ሰዎች አላችሁና አሁንም ደግሞ አቶ ለማ እናንተ ጋር መጥተው በደንብ ምርመራ እንዲያደርጉ ምን አይነት ደረጃ ላይ ነው ያሉት፣ ምን አይነት ሕክምና ያስፈልጋቸዋል፣ ምን አይነት ሕክምና ቢወስዱስ ደግሞ ጨርሶ ሊድኑ ይችላሉ የሚለውን ነገር በደንብ ታክመው ማወቅ እንፈልጋለን እኛም። ስለዚህ እንግዲህ ይሄ ቪዲዮ የደረሳችሁ ሰዎች ደግሞ አሁን ወደ ሕክምና ተቋማችሁ ጠርታችሁ አቶ ለማን እንድታክሙልን ሕክምናው ካለ ሳይንሱ ደርሶበት ከሆነ አቶ ለማ ታክመው ድነው ደግሞ አሁንም ደስታችን እጥፍ ድርብ ቢሆን በጣም ደስ ይለናል። እንግዲህ እዚህ ጋር ስልካቸውን እናስቀምጣለን። ደውሉና የሕክምና ተቋማችሁ ጠርታችሁ ምርመራ እንድታደርጉላቸው እንጠይቃለን ማለት ነው። አቶ ለማ አይዞን፣ ሕክምናውም ይቀጥላል። እግዚአብሔር አለ ይሻሎታል። ደግሞ አንድ ቀን ተሽሎት በደንብ እንጫወታለን። እግዚአብሔር ያውቃል። እሰይ መድኃኔዓለም የተመሰገነ ይሁን። ሀና ምን ዝም አልሽ? 1 ሚሊዮን አለፍን። 1,790,000 ገብተናል። ተመልካቾች በያላችሁበት እንኳን ደስ ያላችሁ፣ ደስ ብሎናል። መድኃኔዓለም የተመሰገነ ይሁን። እዳው መዘጋት ብቻ አይደለም፣ ከዛ አልፈናል። እንግዲህ ቅድም እንዳነሳ ነው አሁን የሚቀርብ ብዙ ነገር አለን። ደግሞ እንግዲህ መድኃኔዓለም ብዙ ነገር አድርጎልናል። የሚቀረን ደግሞ ነገር አለ። የአቶ ለማ ሕክምና ነው። አሁንም እንግዲህ ድጋፋችሁ እንዳይለየን ነው የምንጠይቀው። እዚህ ጋር ስልካችሁ አለ። አሁንም መደወል ማገዝ ትችላላችሁ ማለት ነው። አቶ ለማ ይመርቁልናል። በጣም ብዙ ደጋግ ኢትዮጵያውያን እርሶን በማየታቸው በጣም ደስ ይላቸዋል። እናንተን የሚወዱ እናንተን የሚያከብሩ ብዙ ኢትዮጵያውያን አሉና እንደው በሚችሉት እንደው ቢመርቁልን። እዚህ በደንብ ምርቃት በደባርከው እዚሁ ቁጭ ብሎ እግዚአብሔር ይመስገን። አሜን። እግዚአብሔር ሰው ፊት እንደጻችሁ ስጣቸው። አሜን። ባርካት ደረሰችው ሁሉ ጤና እግዚአብሔር በኩሉ ሙላ። አሜን 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 አሜን። ጨምርበት ስንታዩ ደግሞ ምርቃት ባለ እግዚአብሔር በጎደለ ይሙላ፣ ሌላውን ጨምርበት ነው የምለው። እኔ የኢትዮጵያን ሕዝብ ቆሜ በመርቅ ነው ደስ የሚለኝ። ምንም ባያደርግላቸው እንኳን መቆም ቀርቶ ምንም ቢሆን በህይወቴ እኔ ምንም ነገር ስለ ኢትዮጵያ ሕዝብ አውርቼ ወይም ተናግሬ የማይወጣልኝ ነው። እግዚአብሔር ስጣችሁ ክፉ መድኃኔዓለም እናንተን ክፉ ያሰማኝ። ባላችሁበት ቦታ ሙስሊም ክርስቲያን ጴንጤዎቹም እኔ ምን ብዬ እንደሚያመሰግናቸው አላቅም። አማርኛ የምችሉት የማይችሉት ኤርትራውያኖቹ ወንድሞቼ እህቶቼ እግዚአብሔር ስጥልኝ። በእንግሊዝ ሀገር የምትኖሩት ከኢትዮጵያ ውጭ በአጠቃላይ በዓለም ዙሪያ የምትኖሩት እግዚአብሔር ስጣችሁ። እንበይን እንዳበሳችሁ መድኃኔዓለም ክርስቶስ አቤት በላችሁ። እኔን አቤት እንዳላችሁን ከዚህ ጭንቀት እንደገላገላችሁን ፈጣሪ ስጣችሁ። ሌላ ደግሞ ማመስገን የምፈልገው የመጨረሻ ቀን በቃ ከአቅም በላይ ሆኖ ነገሮች ሁሉ ግራ በገባኝ ሰዓት እናንተ ጋር ይዛኝ የመጣች ዝምታ ትባላለች። እግዚአብሔር ስጥሽ፣ እድሜና ጤና ስጥሽ፣ ባለሽበት መድኃኔዓለም ጠብቅሽ። የኔ እናት ክፉ አይንካሽ፣ አይለየን መድኃኔዓለም። እንደማትፈልጊ አውቃለሁ፣ ነገር ግን እኔ በጣም ከአቅሜ በላይ ከአይምሮዬ በላይ ነው ሁሉም እና እግዚአብሔርን መድኃኔዓለም ስጥልኝ። እናቴ ድንግል ማርያም ትስጥሽ፣ ወላዲተ አምላክ። በጣም ነው የማመሰግነው።
ከምንም በላይ ደግሞ የእሷ አክስት አለች፣ ወይዘሮ አበበች አካለ ማርያም ትባላለች። ከነ ልጆቿ ከኔ ጋር ስትሰቃይ መከራዋ ስታይ እስከዚህች ሰዓት እስከ ዛሬ ሰዓት መከራዋን ታያለች። ደስታዋ ከምንም በላይ ነው። ያነባች ነው ፈጣሪዋን የምታመሰግነው። እነሱ የምትመርቃቸው ባታቃቸው ምንም ባትለጋጣም ስላመመኝ እኔ ፕሮግራሙ ላይ ምንም ነገር ስለሌለኝ አልጠራቸውም እንጂ እሱ ቤተሰቦችም ብዙ ነበሩ፣ ከኔም ብዙ ነበሩ። እግዚአብሔር ይስጥልኝ፣ መድኃኔዓለም ይቁምላችሁ ባላችሁበት ቦታ። ከምንም በላይ አቡነ ዘራብሩክ እሱ ሁሌ ለምኝልኝ ስትለኝ የነበረ ፈጣሪ እሱ ይጠብቅክ፣ አቡነ ዘራብሩክ ይጠብቅክ። መድኃኔዓለም ክርስቶስ መልክህን አላቅ ስምህን አላቅ፣ እሱ ብቻ በስውር ጠብቅህ፣ አንተን ከክፉ ነገር ሰውርክ። መድኃኔዓለም ክርስቶስ ከነ ቤተሰቦች ከነ ስራክ እሱ ይባርክክ። ፈጣሪ አምላክ እናቴ ኪዳነ ምሕረት በለተቀኑ አሳ ተጠብቅ። ሁላችሁም እሱ ጠብቃችሁ። እኔ ምን ብዬ እንደምቆም አላቅም። በአጠቃላይ ብቻ ሁሌ ከልቤ ነው ያላችሁ። ሁሌ ፈጣሪ አምላክ እሱ ባላችሁበት ቦታ ጠብቃችሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አሜን አሜን። አንድ የረሳሁት ነገር አለና ኢንጂነር መኮንን ኃይሉ ይባላልና ላፍቶ ነበር ምናምን ኖረው ለ4 ወር የቤት ኪራይ አላስከፈለኝም ስኖር እሱ ታሞ። እንደገና ደግሞ አቻሜለሽ ክፍሌ ከዚህ በፊት ማንስቻት ነበር። እዚህ ቅዱስ ፋኑኤል ሀያት ነውና ቤቴ ከኔ ጋር 3 አመት ሙሉ እንደውም እንዳሁን እንኳን ብሎ መቀመጥ አይችልም ነበር። ከነ ልጆቿ ከነ ጎረቤቶቿ ከነ ቤተሰቦቿ ከነ ልጆቿ ከነ ባለቤቷ መድኃኔዓለም ክርስቶስ እድሜና ጤና ስጥሽ እናቴ። የክፉ ቀን መግቢያዬ መድኃኔዓለም ክርስቶስ ስጥሽ። ያንቺን ክፉ አሳየኝ መድኃኔዓለም። እግዚአብሔር ይስጥልኝ፣ በጎደለ እሱ ይሙላ። እናቴ ኪዳነ ምሕረት ትስጥልኝ። በጣም ነው የማመሰግናቸው። አሜን አሜን አሜን። እግዚአብሔር ያክብርልኝ። መድኃኔዓለም ይስጥልኝ። አሜን 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 ብለናል። በያላችሁበት እንግዲህ ይህ ምርቃት ይድረሳችሁ። መድኃኔዓለም በየቤታችሁ በረከትን ያስገባ፣ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ ስራችሁን ይባርክ ብለናል። ምንም ቃላት የለንም። እንግዲህ ቅድም እንደሰማችሁት ደግሞ አሁንም ቀጣይ ሕክምና አለባቸው እነ ስንታየው ድጋፋችሁ እንዲቀጥል እንጠይቃለን። እስካሁን ድረስ የምትችሉትን ለላካችሁ በሙሉ ከልብ 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 እናመሰግናለን። እግዚአብሔር ይስጥልን። መኖር የሚፈልጉበት ቦታ ዋጋና አከፋፈል ሊገናኝ ነው። ለማንኛውም የአዲስ አበባ ክፍል አማካይ በሆነችው መገናኛ ከየካ ክፍለ ከተማ ጀርባ ወይም ቤልቪው ሆቴል አጠገብ አዲስ አፓርትመንቶች በሽያጭ ላይ በ40% አከፋፈል 40% ውል ሲዋዋሉ 60% ደግሞ ቆጥበው ቤት ሲረከቡ በሚከፍሉበት አከፋፈል ከ4 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ሙሉ ለሚከፍሉ ደንበኞቻችን ዳጎስ ባለ የ35% ቅናሽ ከ2.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እየሸጥ መሆኑን ስናበስር በደስታ ነው። ቅናሾቻችን ለተወሰኑ ቤቶች ስለሆኑ ቀድመው ይምጡ። ለበለጠ መረጃ በስልኮቻችን ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ